አንተ ወንድነት ራሳይ ተሳውቅ ፈልጋለሁ ምን አገባ ልጅ ካለ እኛ ጋር ምን ትሰራለህ እኛ ህይወት ውስጥ ምን ትሰራለህ ምን አገባ ስለኔ ወንድነት አይታውቃለህ يتوقع كلهم نقدر لا تتقين شو لازم بس يوقع طعمي عندنا نقدر لا تتقين لا تتقين اللي يقول هتهال يدم ماشي نقدر زيت أنا عندي ويني فوفو قدقطوت ነው የሚባለው ወቀጡት እዚህ ብሎኬት ላይ ሲጀመር ፉፉ ማለት ነው አንተ ቶፊቅ ክፉ ሆነ ብለህ ክፉ ትሆናለህ ሴት ልጅ አይደለች ሮዚ ለዛው ምርጉዝ የሆነች ሴት ብሎኬት ጋር ጣብቀህ ታስራለህ ለዛውም እየደማች ነው ይያልክ ምንድነው እኔ ሁለታችሁም እያበዳችሁ ነው እንዴ ቶፊቅና ፉፉ እያበዳችሁ ነው እንዴ السلام عليكم ورحمة الله وبركاته እንዴት ናችሁ ወደ ቤተሰቦቼ ቶፊቅ አረ ቶፊቅ ሁለት ቀን ጠፍተህ ምናምን በጉን ብቻህን እየበላህ ነበር አይደለ አው ብቻህን በልተሃል ወዝቦዝ ሆናላ ላበይ ምናምን ትላለክ እንዴ ወዙ ነው እንጂ መረቁ ነው እንጂ ፊትህ ላይ እኮ ፈሰሰ አባቴ ፉፉ የገዛውን በግ በላው መሰል ብቻህንና ፊትህ በቃ ወዝቦዝ ሆኗል ምናምን ነገር ጭራሽ ደግሞ እሪ ግርም ያለኝ ሽማግሌዎችን አግተህ የቶፊቅ የፉፉን ወንድም አግተህ በጉን አግተህ በልተህ ብቻህን ማለት ነው ፉፉ በገዛው በልተህ እንደገና ደግሞ ድጋሚ የሶፊን ቤት በቦዲጋርድ ታስጠብቃለክ ወይ እኔ በነገራችን ላይ ሮዚ በጣም አሳዝናኛለች ትናንት ጀምሮ ማለት ነው በራሷ እግር ተራምዳ ነው ወጥመድ ውስጥ የገባችው ገብታችኋል ያው ቶፊቅን አላገኘችውም ነበረ ከሶፊ ጋር ደግሞ ምንም ቢሆን ይታወቃሉ በቃ በመካከላቸው አለመግባባት ቢኖርም ያው ስለሚታወቅ ነው ቀጥታ ሶፊ ጋር ሄደች ነበርውና እውነት ሮዚን እንደዚህ ማድረግ አልነበረባችሁም ምስኪን እሷ ምን አጠፋች ምንም በማታጠፋው ባላጠፋችሁ ነው የተቀጣችውና እናንተ ደግሞ ሶፊም ሴት ነሽ ፉፉም ደግሞ ቶፊቅ ክፉ ሆነ ብለ አንተም ክፉ መሆን የለብም እሱ ያደረገውን ተመሳሳይ ነገር ካደረክ አንተስ ምንድነው ከሱ በምን ትሻላለህ እንዴ ሁለታችሁ አንድ አይነት ከሆናችሁ በቃ ሁለታችሁ ወንዶች ለሁለቱም ሴት አትገቡም እንደዚህ ሐሳብ ማለት ነው ሃይ እንዴ ምን ሆናችኋል አንዳችሁ እንኳን ካንዳችሁ አትሻሉም እንዴ ምንድነው ሮዚ እዚህ ጋር ነፍሰ ጡር ናት አይደለ ነፍሰ ጡር መሆኗን ደግሞ ደም ፈሷታል ይያልክ በዛ ልክ ከብሎኬት ጋር ምናምን ማሰቃየት ቤት አገትክ ቤቷ አልበቃችሁ ብሎ ነው እንደገና ብሎኬት ጋር ወስደ ያሰርካት አቶ ፉፉ ብቻ እንግዲህ ያው የሚፈጠረው ነው አላቅም እንግዲህ ደም ከፈሰሳት በጣም ከባድ ነው የሚሆንብህ ማለት ነው እንደዛሬው እንደዚህ አሽተው ቀጥቅጣው ምናምን አይለቁም ስለዚህ ጥሩ ዜና እንድትሰማ ዱአ ብታረግ ይሻላል እንደኔ ሐሳብ ማለት ነው ፉፉ አልበለዛ ጉድ ነው የሚፈላው እና ቶፊቅ ደግሞ በነገራችን ላይ ፉፉ የተናገረው ነገር ምንድነው እዛጋ አንተ ልጅ ካለህና የእውነት ነፍሰ ጡር ከሆነች ሮዚ ሚስትህ ከሆነች እነ ፉፉ ህይወት ምን ታደርጋለህ እውነት አለው በቃ የኔም ጥያቄ ነው አሁን እኔ እስከዛሬ ድረስ አይ በቃ ሮዚን የተጠቀማት ሶፊን ለማስተማሪያነት ነበር የሚመስለኝ ዛሬ ግን ምሎ ወላሂ እውነቴን ነው ነፍሰ ጡር ናት ብሏል ማን ቶፊቅ ማለት ነው ነፍሰ ጡር ከሆነች ማለት ያንተ ልጅ ከሆነ ያረገዘችው ሚስት ከሆነች ከነ ፉፉና ሶፊ ጋር ምን ታደርጋለህ ነው የኔም ጥያቄ ነው ገብቷል ምን ታደርጋለህ በቃ መውጣት አለብህ ከነሱ ይሁት እኔ ሶፊ በነገራችን ላይ እንደዚህ ርቀት ሄዶ ለራሱ ከውስጥ አልወጣላትም ይመስለኛል ቶፊቅ ገብታችኋል እያልካለሁት ማለት እኔ አሁን ትናንት የተረዳውበት መንገድ ስላለ ነው ያው ራሷን ለማጥፋት መርዚዛ መገኛቷ ምናምን ነገር በጣም አናዶኛል አበሳጭቶኛል ምናምን ነገር እንደዛ አይነት ነገር በጭራሽ ከሱ አልጠብቅም ግን ደግሞ ይህ ሰው ልጅ የራሱ የሆነ ድክመት አለው በቃ ደካማ ጎን አለው ማንም ሰው ደካማ የሚሆነው ደግሞ በሚወደው ሰው ነው እና ከሶፊ የተረዳሁት ነገር ያንን ነው ገብታችኋል እኔ በነገራችን ላይ ሁለታቸውንም በሁለት አይነት መንገድ እረዳቸዋለሁ ግን የተረዳሁበት መንገድ አለ ግን እኔ የተረዳሁበት መንገድ ልክም ሊሆን ይችላል ልክም ላይሆን ይችላል ምክንያቱም እኔ እነሱን አይደለም የውስጣቸውን ስለማላውቅ ማለት ነው አሁን እዚህ ከአንዳንድ ጊዜ ምን አስባለሁ መሰላችሁ ሶፊም ከፉፉ ጋር ያላት ነገር ምናምን ቶፊቅን ለማስተማሪያነት ቢሆንስ ብያስባለሁ ማለት እኔ በቃ እንደዛ በቃ አለ አይደል አንዳንድ ነገሮች እንደዛ እንዳስብ ስለሚያደርጉኝ ማለት ነው ቶፊቅም ደግሞ በዛው በተመሳሳይ ግን ደግሞ ዛሬ ምሎ ሲናገር አጠራጥሮኛል ነገር እውነት ይሁን እንደምናምን እንድል አድርጎኛል ማለት ነውና ሌላው ነገር ፉፉ ማለት ነው ሶፊ
ቶፊቅ ከውስጧ ሳይወጣላት ምናምን ቸኩሎ ከሶፊ ጋር ቃል መገባባት እንጋባለን ብሎ ሽምግልና መላክ በዚህ ፍጥነት ማድረግ አልነበረበትም። ገብቷችኋል? ምክንያቱም ይህን ውሳኔ የወሰነችው ሶፊ ሮዚ እርጉዝ ነኝ ብላ ፕሮግራም ያዘጋጀች የዛኑ ቀን ነውና በአንድ ቀን መጣ፣ ተገናኙ፣ ከዛ እንጋባለን ፍቅር ተጫወቱ ምናምን እንደዛ ማድረግ አልነበረበትም። ሶፊን በደንብ የእውነት ቶፊቅን አትፈልገውም ወይ እሷ ስላለች ሳይሆን በደንብ ማየት ነበረበት። ገብታችኋል? እኔ አልፈልገውም በቃኝ አልወደውም ምናምን ብትል እንኳ ለተወሰነ ጊዜ ሊያትና ሊያጠናት ይገባ ነበር። ቸኩሎ የእሷን ሀሳብ መቀበል አልነበረበትም። ምክንያቱም በዛ ልክ እሱ ባይረዳትም ቶፊቅ ባይረዳትም ተከትለው ወሎ ድረስ ሄዳለች። ገብታችኋል? ያንን ነገር ከግንዛቤ ውስጥ ማስገባት ነበረበት። ምንም እንኳ ሶፊ ከአንተ ጋር እንጋባለን ብላ ቃል ብትገባለት ማለት ነውና ሶፊ በነገራችን ላይ ሁለት ነገር ነው ያጨናነቃት። እዚህ ጋር ለፉፉ ቃል መግባቷ፣ እዚህ ጋር ደግሞ ቶፊቅ መውደዷ ነው። ገብታችኋልና ያው ዞሮ በማንም መፍረድ አልፈልግም አሁን ላይ። ምክንያቱም መጨረሻውን ሳላውቅ ወይንም ደግሞ መጨረሻውን ሳላይ በማንም ልፈርድ አልችልም፣ ማንንም ጥፋተኛ ላደርግ አልችልም። እንደኔ ወይ ሶስቱም ልክ ናቸው ወይ ሶስቱም ደግሞ ስህተት አለባቸው። ያን ያልኩበት ምክንያት መመሰላችሁ፣ በመጀመሪያ ደረጃ ቶፊቅ ሶፊን ለማስተማሪያነት ከሆነ በዚህ ልክ ሄደው በቃ ጥፋት አለበት። ምክንያቱም ይህን ያክል ርቀት ሄዳ እንድትወስን ያደረጋት እሱ ስለሆነ ማለት ነው። የሶፊም ጥፋት ደግሞ እዚህ ጋር ምንድነው ቶፊቅን መተው ሳትችል ለፉፉ ቃል መግባቷ ነው። የፉፉ ጥፋት ደግሞ ምንድነው እዚህ ጋር ሶፊን ማመኑ፣ በአንድ ጊዜ ቃሏን መቀበሉና በቃ ቶሎ ካልተገባን ማለቱ ይሄ የራሱ ጥፋት ነውና ያ ነገር ለራሱ እንትን ይለዋል ማለት ነው። ለማንኛውም ወደፊት መጨረሻውን የምናይ ይሆናል። አሁን ላይ ግን በማናቸው ልፈርድ አልፈልግም። ብቻ ግን ለሁላችሁም ሰላም እመኝላችኋለሁ ማለት ነው።